Welcome to my channel. Baganaga nuftan gama channel kiyya heddu galatoma ulfaadha subscribe share like goda በሀገሪቷ ላይ የዛሬ 2 ዓመትና 3 ዓመት የነበረው መንገጫገጭ መንገራገር እጅግ በጣም በርካታ ዜጎች ኢትዮጵያውያን ህይወታቸው እንደቀጠፈ ለሁላችንም ግልጽ ነው። ይሄ እንዳይከሰት ነበር እኛ እዚህ ጠባብ ስክሪን ላይ ወተን እባካችሁ ሰላም ይሻላል ወደ ሰላም እንምጣ። በኢትዮጵያ ላይ ያለው ጦርነት እጅግ በጣም አስከፊ ነው፣ ጥሩ አይደለም። ይሄ ጦርነት የተጀመረው በኢህአዴግ ዘመን በአገው ምድር ላይ የተጀመረው ማብቂያው እጅግ በጣም አስቸጋሪ የሆነ ሊመጣ ይችላልና ይሄ ጦርነት መቆም አለበት። ይሄ ረገጣ በተለይ በተግባር እንግዛ የሚል ኃይል መቆም አለበት። ልጓም ማበጀት አለብን ስንል ነበር። እንግዲህ ልጓም ሳያበጀለት ኢህአዴግም ራሱን ተፈረካክሶ እንግዲህ ህዝቦች ምን ደረጃ ላይ እንዳሉ ሁላችን እናውቀዋለንና ይሄ ሁሉ ከመሆኑ በፊት እባካችሁ እጃችን ለሰላም እንዘርጋ ስንል ነበር። በትግራይ ህዝብ ላይ የተደረገው እጅግ በጣም አስከፊ ያልተደረገ ነገር የለም፣ ያልተነገረ ሳይሆን ያልተደረገ ነገር የለም። በትግራይ ህዝብ ላይ የተደረገው ጄኖሳይድ ሁላችንም እጃችን አውጥተን እየሞገትን ያለነው እየመሰከርን ያለነው ትክክል አይደለም። በሀገሪቷ ላይ እየተደረገ ያለው ጭፍጨፋ ተገቢ አይደለም። በተለይ ህዝቦችን ያነጣጠረ ጥላቻ ምሳሌ ልወስዳችሁ። በዚህ 2 ሳምንትና 3 ሳምንት እየተደረገ ያለው በራያና በኮረም ህዝቦች ላይ እጅግ በጣም አስከፊና አሰቃቂ የሆነ በእውነት እኔ ስልክ ደርሶኛል። ስልካችንም እየተጠለፈ መከራችን እያየን ስለሆነ ነው እንጂ የራያና የኮረም ወጣት የት ነው ያለው? እውነት ኢትዮጵያውያን ኢትዮጵያ አንድነት ኢትዮጵያ በአንድነት እንጥናለን የምትሉ ኢትዮጵያውያን የራያ ራዩማ ወጣቶችና የኮረም ወጣቶች አሁን በዚህ ሰዓት በመናገርባት ሰዓት ነው የት ነው ያሉት? አደባባይ ላይ እየተረሸኑ ነው። መቀጣጫ እንዲሆኑ እየተባለ ገበያ መሃል ላይ ወጣቱ እየተረሸነ ነው ያለው። ይሄ እንዳይከሰት ነበር በተለይ ኢህአዴግ ሽኩቻውን ያመጣው። በተለይ በኢትዮጵያ ህዝብ ላይ ማንነት ያነጣጠረ በተግባር እንግዛቸው የሚባለው ነገር መፍረስ አለበት፣ መከለስ አለበት፣ መታየት አለበት ስንል ወደን አይደለም። አሁን ለዚህ ሁሉ ሽኩቻ ያጋጠመን ምንድነው? ካንዱ ላንዱ ቆንጣጥረ ክልል በመፍጠሩ ነው። ህዝቦች የራሳቸው ማንነት ያላቸው፣ የራሳቸው ቋንቋ ያላቸው፣ የራሳቸው አይዴንቲቲ ያላቸው አንድ ላይ ጨፍልቆ በማስቀመጡ አሁን ለደረስንበት ሽኩቻ ሁላችን እየተባላን ያለ ነው። ወንድም ከወንድሙ ጋር እየተጣላ ነው ያለው፣ እየተጋደለ እኮ ነው ያለው። እህት ከእህቷ ጋር እየተጋደለች ነው ያለችው፣ መሳሪያ አንስታ እየመዘዘች ነው ያለችው። ይሄ ለሁላችን ኢትዮጵያውያን ግልጥ መሆን አለበት ብዬ አምናለሁ። ይሄ አልበቃ ሲላቸው ግን በራያ ራዩማና በኮረም ወጣቶች ላይ የተፈጸመው ግፍ በማህበራዊ ሚዲያ እንዳይወጣባቸው በጣም የሚከላከሉ ኃይሎች አሉ። ባላማጣና በራያ ወጣቶች የሚደረገው ግፍና በደል ማጨው ጭምር ነው ማለት በማህበራዊ ሚዲያ እንዳይወጣ ከፍተኛ የሆነ ትግል አለ። ገበናቸው እንዳይወጣባቸው የሚሰሩት ወንጀል በዓለም አቀፍ እንዳይታወቅ እጅግ በርካታ ወጣቶች አሁንም ጫካ ውስጥ ገብተዋል። አሁንም በረሃ ላይ እያደሩ ነው ያሉት። ታጋይ ወንዶች ብቻ የሚመስላቸው አንዳንድ ግለሰቦች አሉ። እህቶቻችን በሚሊዮን የሚቆጠሩ ልጅ አቅፈው የተቀመጡም አሉ። የሚበሉት የሚጠጡት አጥተው የሚንከራተቱ እህቶቼ እጅግ በጣም ስፍር ቁጥር የሌላቸው አሉ። በዚህ በመናገርበት ሰዓት ነው የምላችሁ፣ ማረጋገጥ ይችላልላችሁ። በመረጃ ነው የምመጣው ነኝ። ዝም ብለህ ተንጠልጥለህ መጮህ አይደለም። ትክክለኛ መረጃ በኢትዮጵያ ላይ ምድር እየተካሄደች ያለችው እውነታ ይሄ ነው። ታዲያ ኢትዮጵያ አንድ ናት። ራያ ራዩማ ተቆጣጣርናት፣ ኮረም ተቆጣጣርናት። እንዴ የኢትዮጵያ መከላከያ ሰራዊት በጣም በሚገርማችሁ ሁኔታ እኔ እኮ ደጋግሜ ተናግሬዋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጣ የትግራይ ህዝብ 70% ይደግፈው ነበር ለውጥ በሚል የትግራይ ህዝብ ይደግፈው ነበር። ቃል በቃል ነው የምናገር። አሁንም ዛሬም ነገም የምናገራት ቃል ናት። ነገር ግን
ውስጡ ድብቅ የሆነ ዓላማ ያለው የኢህአፓ ስርዓት አራማጆች የኢህዱ ስርዓት አራማጆች ዘልቀው በመግባት ስማቸውን በመቀየር እንኳን ስማቸው ጾታቸው ቢቀይሩም ማንም የሚቀበላቸው ኢትዮጵያዊ አለ ብዬ አልገምትም። የራያ ወጣት አሁን እውነት የት ነው ያለው የሚጠይቅ ኢትዮጵያዊ አለ? ያላማጣና የኮረም ወጣቶች ምን ደረጃ ላይ ነው ያሉት? በምን አይነት ሁኔታ ነው ያሉት? ስቃይና መከራቸውን እያዩ እኮ ነው ያሉት። ቲዲኤፍ ሲገባ እናንተ የብአዴን ተላላኪዎች የብልጥግና ተላላኪዎች እየተባለ ይረገጣሉ። የኢትዮጵያ መከላከያ ሰራዊትና ይሄ ጥምር ኃይል እያለ የሚጥመነመነው ሲገባ እናንተ የህወሓት ተላላኪዎች የቲዲኤፍ ተላላኪዎች እየተባሉ ይሄ ህዝብ በመሃል ላይ አጣብቂኝ ገብቷል። ለዚህም ነው በተለይ በአገው ህዝብ ላይ እየተፈጸመ የነበረው ግፍና በደል በማህበራዊ ሚዲያ ታፍኖ ወደ ህዝብ እንዳይወጣ የሚዲያ ሽፋን እንዳያገኝ በህዝባችን ላይ እየደረሰ የነበረው 27 ዓመት ሙሉ ድፍን ማለት ነው አገውን ለማጥፋት ያልተደረገ ሴራ አልነበረም። ይሄ ሁላችን ኢትዮጵያውያን ልንግባባበት ይገባናል። ስሜታዊ ለምን አያረገንም? ስሜታዊ ለምንድን ነው የማያረገን? ከኢትዮጵያውነት እንድናፈነግጥ የማያደርጉን ነገሮች ሁሉ ተፈጽመዋል። በኢትዮጵያ ላይ ያልተደረገ ነገር የለም። ሁሉም ተፈጽመዋል። እጅግ በጣም በዓለማችን ላይ ወንጀል ከወንጀልም ወንጀል የተፈጸመው ምድር ኢትዮጵያ ውስጥ ብቻ ነው። የምዕራባውያን ቴክኖሎጂ የገዛ ህዝባችን ያስጨፈጨፉ መለማመጃ ነው ያረጉን። ይሄ እጅግ በጣም የፖለቲካ የተማሩ በወታደር ሳይንስ ውስጥ ያሉ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ያሉ ኢትዮጵያውያን በጣም ያዝናሉ። እቺ ሀገር እኮ መለማመጃ ሆነች እየተባለ የቴክኖሎጂ መለማመጃ ሆነ ህዝቡ። ሰው አልባ ድሮን እያዘመንክ እየገዛ የገዛ ህዝብህን ስትጨፈጭፍ ይሄ ነው ወይ ጀግንነት? ይሄ ነው ወይ ኢትዮጵያውነት? ይሄ ለሁላችን አይናችን ገለጥ አድርገን ብናየው መልካም ነው። በግር አልሆነ ስላቸው በሰማይ በምድር በከፍተኛ መሳሪያዎች ታግዘው ሊያሸንፉት ስላልቻሉ አሁን ይህንን ጉዳይ ቆም አድርገው ረገብ አድርገው ወደ ኦሮሚያ ክልል ገቡ። ወደ ኦሮሚያ ክልል ገቡ። የኦሮሞ ህዝብ በኢትዮጵያውያን ዘንድ የጀርባ አጥንት ነው። አንዲት እንዲያም ፖስት አድርጊያት ነበር። ካሉጃ አሸባሪ ነው፣ የአሸባሪ ደጋፊ ነው፣ በጣም አደገኛ ነው፣ ነውር ነው አይባልም። በጣም ስተት ውስጥ ገብታቸዋል። ስንሞግታቸው ቋቁም ይላቸው አጥብቀን ስንሞግታቸው ወደ ሌላ አቅጣጫ ውስጥ የሚገቡ ዜጎች አሉ፣ የተንጠባጠቡ ጀርባቸው ቅርፍ ስናረጋቸው ግን የኢሳያስ አፈወርቂ ተላላኪዎች የሆኑ ግማሹ ደማቸው ግማሽ ሳምባቸው በኤርትራ የሚተነፍስ በኢትዮጵያ የሚነግዱ አማራ እያሉ ለዛው በአማራ ህዝብ ለመነገድ የሚዳዱ በግልጥ አይተናል። በጣም ጥንቃቄ መደረግ አለበት። አሁን የመጨረሻ ምዕራፍ ላይ ደርሰናል። የትግራይ ዋና ከተማ መቀሌ ነጣ ልትወጣ ወይ ደግሞ ሀርነቷን ልትጎናጠፍ በምትዳዳበት ጊዜ ያ ሁሉ ውርንጅቢ በነበረበት ሰዓት የትግራይ ዋና ከተማ መቀሌ ነጣነቷን ልታውጅ ስትል የጎረቤት እዛ አካባቢ ያሉ ገጠራማ አካባቢዎች እጅግ በጣም ሲናጡ ነበር በከባድ መሳሪያ። መጨረሻ ግን አይተናል። የትግራይ ዋና ከተማ መቀሌ ነጣነቷን አውጃ ቁጭ ብላለች። ትገባላችሁ እንጂ አትወጡም የሚል መፈክር አለ። በኦሮሚያ ክልል ያለው እጅግ በወለጋ እየተፈጸመ ያለው ግፍ አይናችን እያየ ጆሮአችን እየሰማ በማህበራዊ ሚዲያ ከፍተኛ የሆኑ ህዝብ የሚከታተላቸው ወደ ኦሮሚያ ክልል ጦርነቱ ከመጎሸሙ በፊት ከአንድ ወር በፊት ነው የምላችሁ የኦሮሞ ህዝብ እኮ የዋህ ነው ማለት አብዝተው ነበር። ኦሮሞ ማለት እኮ ፍቅር ነው፣ ኦሮሞ ማለት እኮ እንዲህ ነው። አያችሁት ፖለቲካው በምን አይነት መልኩ ሲያሽከረክሩት እንደነበረ። ራሳቸውን ነጣ ለማውጣት ያውጃሉ፣ ጦርነቱን ይጎሽማሉ፣ ከኋላ ጀርባ ሆነው ደግሞ ሸጋ ናቸው ይላል። ተማሪዎችን ያነጣጠረ በተለይ የተማሩ ክፍሎች በኦሮሚያ ክልል ታዋቂ የሆኑ በህዝባቸው የማይደራደሩ በታሪካቸው የማይደራደሩ
በትምህርት የሚበልጧቸው በሰው አልባ አውሮፕላን መጨፍጨፍ ማለት ይሄ ውርደት ነው። ለኢትዮጵያውያን በጣም ልናወግዘው የሚገባን ሐቅ ነው። ይሄ ካልተቀበልክ የኦሮሞ ህዝብ ጠልተህ ኢትዮጵያ ብትል ከኢትዮጵያ ልገነጠልኝ ብትል ልትገነጠል አትችልም አባቴ። ነገ ከነገ ወዲያ ጦርነቱ መቀስቀሱ የማይቀር ነገር ነውና ነገ ከነገ ወዲያ የማን ቤት ፈርሶ ነው የማን ቤት ሊገነባ? እነ አቶ ጌታቸው ረዳ የሚያደርጉት ስምምነት ምን በተመለከተ ነው? ለማንን ለመጥቀም ነው? ለትግራይ ህዝብ ኦኬ እንበል። እነ ጌታቸው ረዳ በስምምነቱ ተስማሙ፣ ሰላማቸውን አገኙ እንበል። የትግራይ አካባቢዎች ሰላም ሆኑ። በድርድሩ ምክንያት እዛ በሰላም ምክንያት ድርድር ላይ ተቀምጠ እዚህ ጦርነት ላይ እያለ እንዴት ነው በሰላም የምተኛው? ይህን ማውገዝ ያለብን። ድርድሩ ጎደሎ ነው የምለውም ያለ ምክንያት አይደለም። ሁሉንም አካታች አይደለም፣ ሁሉንም ያቀፍ አይደለም። ኢትዮጵያውያን ባንሞኝ መልካም ነው። እኔ አማራ ሁን፣ ትግሬ ሁን፣ ኦሮሞ ሁን፣ አገው ሁን፣ ምን ሁን አሁን ያለችው እውነታ ግልጥ አድርጌም ነገ ከነገ ወዲያ በዋግ ኽምራ አገው ህዝብ የተጠነሰሰ ከፍተኛ የሆነ የህዝብ እልቂት ሊፈጠር የሚችልበት መንገድ እያስተካከሉ ነውና አገዎች ጥንቃቄ ብታደርጉ መልካም ነው። በተለይ በፌደራል መንግስት ከፍተኛ ስልጣን ላይ የተቀመጣችሁ የአገው ተወላጆች ህዝባችሁን ያስጨፈጨፋችሁ ነገ ከነገ ወዲያ ለማየት ያብቃ። ከንፈርህን የምትመጥበት ጊዜ ይመጣል። ከንፈርህን የምትመጥበት ጊዜ ይመጣል። አይተናል። አገው ምድር ላይ የተከሰተ በዚህ 2 ዓመትና 3 ዓመት ጦርነት ምን ያክል ህዝብ እንዳለቀብን። ነገር ግን ህዝባችን አልቆ የሚያልቅ ህዝብ አይደለም። በተጨባጭ በተግባር ጀግንነቱን አስመስክሯል። ተከዜ ተመሰክራለች። በተለይ ይሄ ጀነራል ነው መቶ አለቃ ነው ማን ነው ይሄ አባው ታደሰ የሚባለው የአገው ተወላጅ የገዛ ህዝቡን ያስጨፈጨፈ እንግዲህ አደነ ብቻ አባው ታደሰ ማለት ሁላችን እንደምናቀው በጠላ ቂጣ ያደገ ነው። አገው ምድር እትብት የተቀበረችው አገው ምድር ነው። መልሶ ግን አገውን ለማጥፋት ያልሄደበት ርቀት የለም። እዚህ ጋር በጣም ጥንቃቄ ቢደረግበት መልካም ነው እላለሁ። አብዛኞቹ ካሉጃ ወጋ የሚያደርጉት ምንድነው? ካሉጃ ይላሉ። ይቅርታ የኦሮሞ ትግል ወይ ደግሞ የኦሮሞ እንቅስቃሴ ለኢትዮጵያውያን የጀርባ አጥንት ነው ትላለ። አንተ እኮ አገው ነህ። አገው እየታገለ ያለው ለአገው ነጻ ለማውጣት ነው እያላችሁ ግን ነገር ግን የአገው ሰራዊት ከትግራይ ሰራዊት ተቀላቅለዋል። ልብ ብላችሁ አዳምጡኝ። እንግዲህ በዚህ በሁለት እጅ ለመብላት ነው የሚፈልጉት። ማደንዘዣ ናት እቺ። የአገው ሰራዊት ለምን ወደ ቲዲኤፍ ተቀላቀለ? ለመርገጥ ሲፈልጉ ነው። ሊያጠፉን ሲፈልጉ ነው። አገው የተባለ በማህበራዊ ሚዲያ በሙሉ አጥፍተውናል። የማህበራዊ ሚዲያ ተጠቃሚ እኮ የአገው የዋግ ኽምራ ተወላጅ እኮ የለም። ግልጥ ነው ማድረግላችሁ። ምናልባት የጎጃም ካልሆነ በስተቀር የጎጃም የተንጠባጠበው አደንዛዥ የሆነ አገውን የዋግ ላስታን አገው ህዝብ ለማደንዘዝ የሚጠቀም ካልሆነ በስተቀር የዋግ ኽምራ አገው ተወላጆች የማህበራዊ ሚዲያ ተጠቃሚዎች አይደሉም። የሚጠቀሙት እናቃቸዋለን። ህዝቡ ላይ ወርደን የህዝቡ ልብ ትርታ እናቀዋለን። ስርዓቱ ቢበድለንም የትግራይ ህዝብን አልበደለንም። የትግራይ ህዝብ በድላችሁ ምን ልታገኙ ነው? ነገ ከነገ ወዲያ እኛንም ትበላላችሁ እያሉ የአገው ሰራዊት ሲሞግት እንደነበረ በሰላማዊ ነው የምላችሁ። በጠረጴዛ ሰቆጣ ከተማ ትመሰክራለች። ትክክል አይደለም። ጦርነት እንደሆነ ለአገው ህዝብ አታስተምሩንም። ጥይት መተኮስ ለአገው ህዝብ በጣም ቀላል ነው ያሉ እዛች ስብሰባ መድረክ ላይ። ይሄ ሁሉ ከተደረገ በኋላ ነው እኛ አገዎች እያልን የኦሮሞ ህዝብ ጋር ያለው ግንኙነት ወይ ደግሞ የኦሮሞ ፖለቲካ እንቅስቃሴ ለኢትዮጵያ ብሔር ብሔረሰቦች እጅግ በጣም ጠቃሚ ነው ብለን ጣታችን የምናነሳው። ወደድክም ጠላህም፣ ብትቀበለኝም ባትቀበለኝም፣ ቢዋጥልህም ባይዋጥልህም በእርግጠኝነት ሆኜ ምነግርሽ የኦሮሞ ትግል ሰላማዊ ትግል ነው። የኦሮሞ ትግል ዲሞክራሲ የሆነ ትግል ነው።
ለበርካታ አመታት ጫካ ለጫካ የሚዞሩት ከተማ መግባት አቅቷቸው አይደለም። እኔ የወሎ ተወላጅ ነኝ፣ የክልል 3 ተወላጅ፣ የአገው ተወላጅ ነኝ። ይሄ ምስክርነት እኮ ቁሜ እየሰጠው ነው። አሸባሪ ብዙ ስም ተሰጥቶኛል። በማህበራዊ ሚዲያ በውስጥ ለውስጥ ለጥፈውታል። ጸረ አማራ እያሉ አይደለም። የኦሮሞ ትግል ወደድክም ጠላህም ለኢትዮጵያውያን ብሔር ብሔረሰቦች እጅግ በጣም ወሳኝ ነው። ሁላችን እኩል ተጠቃሚዎች መሆን አለብን። ከዚህ በላይ ምን አለ? የሸዋ ኃይል የምንለው ግን ግብር መክፈል አለበት ህዝብ እኮ ነው የሚለው። ኢትዮጵያውያን ለሸዋ ግብር መክፈል አለባቸው። በጣም ነውር እኮ ነው አይባልም። ይሄ በመንግስት ሚዲያ ማህበራዊ ሚዲያ ወጥተው ፍጥጥ ብለው የተናገሩት ነገር ነው። የኦሮሞ ትግል ጫካ ለጫካ የሚዞረው ከተማ መግባት አቅቶት አይደለም። ከተሜው ውስጥ ያሉ የሚኖሩ ህዝቦች የኢትዮጵያ ብሔር ብሔረሰቦች የኛ ናቸው ብሎ ስለሚያምን ነው። ይሄ እኮ ተናገርን፣ ደጋግመን እኮ ሰጠናችሁ። አሁን ጫፍ ከንፈራቸው ላይ ሲደርስ ዋይታ በዛ። አሸባሪ መጣ ማለት ጀመረ። በፊት ምን ስትል ነበር? ቅጠል የሚበሉት አጥተው አይደለም እንኳን በገዛ መሬታቸው፣ በገዛ ሀብታቸው፣ በገዛ ታሪካቸው እዛ ጫካ ለጫካ የሚዞሩት የኢኮኖሚ ጥያቄ አይደለም የፖለቲካ ጥያቄ ስላላቸው ነው ብለን እኮ መስክረናል። ይሄ የፖለቲካ ጥያቄ ግን አግባብ በሆነ መልኩ መፈታት አለበት ነው። ይሄ ድርድር ሁሉንም ያካተተ መሆን አለበት ነው። ይሄ የኦሮሞ ወንድምና እህቶቼ ያለምንም መሸማቀቅ ያለምንም እፍረት ይሄ ድርድር በተለይ ትኩረት መደረግ አለበት ብዬ አምናለሁ። በጣም አደገኛ የሆነ እስስት የሆነ የፖለቲካ አካሄድ አለና ድርድር ከሆነ በኢትዮጵያ ላይ ሰላም እንዲሰፍን ከተፈለገ ግማሽ ጎኑ ድርድር ተቀምጠ ግማሽ ጎኑ ጦርነት በጣም ነውር ነው። እኔ አልደግፈውም። ግማሽ ጎንህ እያረረ ግማሽ ጎንህ ዝም ብሎ በሰላም የሚኖር የለም። ጎረቤት ላይ እሳት እየነደደ እኔ ጋር አይደርስም ማለት ተገቢ አይደለም፣ ትክክል አይደለም። ይሄ ድርድር በጣም መታየት ነው ያለበት። አሁን አቶ ጌታቸው ረዳ ሽር ጉድ እያለ ነው፣ እያየን እኮ ነው። ምንም ፍለጋ ነው? ድሮስ ምን ነበረች ትግራይ? የትግራይ ህዝብ ምን ነበረ? ተጠቃሚ ነበረ ነው ወይ? ተጠቃሚ አልነበረም። እንኳን አሁን በዚህ ርግጫ ላይ ማለት ነው እንኳን አሁን ለሰላም ለድርድር እየተባለ የሚነገረው የሚለፈፈው ቃል ለሰማይ ቃል ለምድር ማደንዘዣ ካልሆነ በስተቀር ነገ ከነገ ወዲያ ጦርነቱ በከፍተኛ ሁኔታ እንደሚንቀሳቀስ ምስክርነት እየሰጠን ያለ ነው። ይሄ ከመሆኑ በፊት ሁላችን ተነስተን ለሰላም መስበክ አለብን ነው። በራያ ራዩማ ላይ እየተደረገ ያለው ግፊያ በጣም አደጋ ነው፣ በጣም አስነዋሪ ነው። በኮረም ህዝብ ላይ እየተደረገ በአሁኑ ሰዓት ነው የምላችሁ። በዚች በመናገር እኔ እንኳን አልናገርም ብዬ እንዳው ትንሽ ልረፍ ብዬ ነበር። ይሄ ጉሸማ በጣም አደጋ ነው፣ እየተጠጋ ነው ያለው። ነገ ከነገ ወዲያ ይሄ ድርድር ተጥሶ ትግራይ መቀሌን ተቆጣጣርናት ሲባል ዊስኪ ይራጫል፣ እርግጠኛ ነኝ። ጥሬ ስጋ ይበላሉ። ይሄ ከመሆኑ በፊት አንድነት ወሳኝ ነው። የፈለገ የፖለቲካ ልዩነት ይኑር፣ አሁን የህልውና ጥያቄ ነው ያለው አባቴ። የመኖርና ያለ መኖር ጥያቄ ነው ያለው። ይህንን በተግባር ለህዝብህ ለማረጋገጥ ከፈለግ ጓዳ ተቀምጠ ሽርጉድ አያዋጣህም። ክሊር ነው ባረጋላችሁ፣ አያዋጣም። ህዝብ ማጥፋት አይቻልም። ህዝብ ማጥፋት ቢሆን ኖሮ የአገው ህዝብ እስካሁን ድረስ ጠፍተን ነበር ከምድረ ገጽ። ኢህአዲግ ኃይለኛ ነው። ኢህአዲግ በጣም ከፍተኛ መርዘኛ ነው። ህዝብን ለማጥፋት የሄደበት ርቀት ሁላችን ተገንዝበናል። አሁን ቁጥር 2 ኢህአዲግ እየሰራ ያለው ስራ ከቁጥር 1 ትምህርት በመውሰድ ተመክሮ በመውሰድ አብረው ስላደጉ ተኮትኩተው ስላደጉ ጭቃብኩተው መሳሪያው መዘው ስላደጉ አሁን የሚሰሩት ስራ በጣም አደገኛ ሊሆን ስለሚችል ባካችሁ ኢትዮጵያውያን በኦሮሞ ህዝብ ላይ እየተፈጠመ ያለው ግፍ ልናወግዘው ይገባናል። እናት ወጣ ማትመለስበት ጊዜ እናት ብላ 9 ወር ስለወለደችን እናት አረጋውያን ነምላችሁ አረጋውያን በሰላም ወጥተው በሰላም የማይመለሱበት ከተማ ሀገር ስለ ድርድር እንደሆነ ካልያ ጠንቋይ አትበሉኝ እንጂ እባካችሁ እያልን እኮ ተናገርን። ዝም ብለ ለይስሙላ ነው፣ ጊዜ ለመጉተት ነው አባቴ።
ስልጣን ላይ ለመቀመጥ ከፈለክ እድሜህን ለማራዘም ከፈለክ የህዝቦችን ሀብትና ንብረት ለመዝረፍ ከፈለክ ጦርነቱን እያካሄድክ ማስረዘም ነው። ተዘርፏል። ሀገሪቷ እኮ ተዘርፋለች፣ ሙሉ በሙሉ ተዘርፋለች። ጥሬ ብር ብትል ወርቅ ብትል ምን ብትል አሸሽተዋል። የሚፈልጉትን ታርጌት መጥተዋል። አሁን የቀረው የተንጠባጠበው ሀብት ለመውሰድ ነው። ባጫ ደበሌ እኮ አለ። አያችሁት ከካሜራ እንዴት እንደሚሸሽ? ካሜራ ፊት ለፊት መቅረብ አልቻለም። ባጫ ደበሌ ካሜራ ውስጥ ለመግባት ፍቃደኛ አይደለም። ደቡብ አፍሪካ ላይ የሚደረገው ስብሰባ እናያለን እኮ ጋዜጠኛ ወይ ደግሞ ካሜራማኑ ባይናገር ከእንቅስቃሴ ከሁኔታው እንረዳለን። ጌታቸው ረዳ ጣጣ የለውም። ቆመ። ውይይቱ ነው የሚያካሂድ፣ ሻይ ቡና እየጠጡ ለዛውም። ባጫ ደበሌ ግን ካሜራ ውስጥ መግባት አልፈለገም። ይሄ ምንድን ነው? የሆነ ሴራ አለ፣ የተጠነሰሰልህ ሴራ አለ። ህዝቤ የህወሓት ከፍተኛ አመራሮች ያሉበት ቦታ የጠቆመን ዳጎስ ያለ ዶላር ዳጎስ ያለ ብር እንሰጣለን ሲሉ ነበር እኮ ብልጥግናዎች። የኢትዮጵያ መከላከያ ሰራዊት እነ ባጫ ደበሌ አሁን ፊት ለፊቱ ቀረበ። ለምን አይዘውም? ለምን ወደ ፍርድ እንዲቀርብ አያደርጉትም? ወንጀለኛ ከሆነ አሸባሪ ከሆነ ሀገር አፍራሽ ከሆነ አቶ ጌታቸው ረዳ እያሉ 10 ጊዜ ስሙን እኝኝ ሲሉት የነበረ ፊት ለፊታቸው ላይ ቀረበ። መነጠር አድርጎ ኮፍያውን አድርጎ። አያችሁት? የኢትዮጵያ ፖለቲካ በጣም አደጋ ነው። በተለይ ወደ ኋላ ትንሽ ፈግፈግ ያላችሁ ኢትዮጵያውያን ንጹሃን የሆናችሁ ገራገር የሆናችሁ ኢትዮጵያ ሰላም እንድትሆን ምኞት ያላችሁ ይሄ ጦርነት መቆም አለበት። የፈለገ ነገር ይሁን፣ የፈለገ የፖለቲካ ልዩነት ይኑር፣ ኢትዮጵያ ውስጥ እየተደረገ ያለው ጦርነት አጠቃላይ መቆም ነው ያለበት። ህዝብህን ከባዕድ አገር ሆነ መጨፍጨፍ፣ ይሄ ታዲያ ኢትዮጵያውነት የት ነው ያለ ነው? ኢትዮጵያ በኢትዮጵያውነት ማንኮራበት የኤርትራውያን የነበረው የዛሬ 15 ዓመትና 10 ዓመት ህግ እኮ ነው ኢትዮጵያ ውስጥ የመጣው። እኛ ኢትዮጵያውያን ዜጎች ወደ ኢትዮጵያ እንዳንገባ አሁን እኔ እርግጠኛ ነኝ ኢትዮጵያ ስደት ያላችሁ ሴትም ወንዱም ነው የምላችሁ ወደ ኢትዮጵያ ለመሄድ ፍላጎት ተዘግቷል። ፍላጎት እያላችሁ ይሄ ፖለቲካ እንቅስቃሴ ስላለ ብቻ ጦርነት ስለተቀሰቀሰ እንዴት አድርጌ ነው የሚሄደው ብላችሁ ተሸማቃችሁ ወደ ኋላ እንደቀራችሁ እርግጠኛ ሆኜ መናገር እችላለሁ። ይሄ በእያንዳንዳችን ቤት አለ። የኤርትራውያን የነበረው እጣ ፋንታ ኢትዮጵያ ላይ መጣ። ኢትዮጵያ መግባት በጣም አጸያፊ ሆነ። ኢትዮጵያ ውስጥ መግባት እጅግ በጣም ወንጀል የሆነበት ጊዜ፣ ለዘራፊዎች ምቹ ቦታ ያስተካከለ፣ ቀጣፊዎች እድሜ ልካቸው ከፖለቲካ ድርጅት እየተንከባለሉ የሚሄዱ አሁንም ስልጣን ላይ የተቀመጡ እኮ አሉ። እነ ባጫ ደበሌ እኮ እጃቸውን አንስተው በአላህ እንዳትገድለኝ ያለ ነው። እና አቶ ጌታቸው ረዳ የህወሓት ከፍተኛ አመራሮች ያሉበት ቦታ የጠቆመን ይሄን ያክል ብር እንከፍላለን ሲሉ የነበሩ አሁን ፊት ለፊታቸው ቀረበ። የጥምር ኃይል የት አላችሁ? የጥምር ኃይላችን ያሸንፋል ስትሉ የነበራችሁ የት ነው ያላችሁት? ምን ውስጥ አላችሁ? የት ነው ያላችሁት? ጥምር ኃይላችን አሸነፈ፣ የኛ ጀግና፣ የኛ አንበሳ ስትሉ የነበራችሁ ምን ውስጥ አላችሁ? የት ነው ያላችሁት? ለምን ተንፈስ አትሉም? ይሄ ነው ፖለቲካው በጣም አደገኛ እየተዘወረ ያለው። እጅግ በጣም የግል ጉዳይ አድርገውታል። እኔ በግልጥ ነው የምናገር። በተለይ የኦሮሞ ከፍተኛ የፖለቲካ የሚንቀሳቀሱ የፖለቲካ አባላት አሁንም በዚህ ድርድር ላይ መሳተፍ አለባቸው የሚል እኔ አቋም ነው ያለኝ። እኔ በግልጥ ነው ማስቀምጥላችሁ። በዚህ ድርድር ላይ እየተንጠባጠበ የሚመጣው ድርድር ህዝባችን ሊጨርስ ካልሆነ በስተቀር ምንም አይነት መፍትሄ የለውም። ምንም አይነት መፍትሄ የለውም። believe me። እስታስቡት፣ በኢትዮጵያ ውስጥ አንጋፋ የሚባሉ ብሔሮች አንዱ የኦሮሞ ህዝብ ነው። በኢትዮጵያ ውስጥ እንኳን በኢትዮጵያ በአፍሪካ ተወዳዳሪ የሆነው በቆዳ ስፋት እጅግ በጣም ልቆ የሚታየው የኦሮሞ ምድር ነው። ኦኬ፣ አስቀምጡት እዚህ ላይ። ይህንን ህዝብ እየጨፈጨፍክ፣ ይህንን ህዝብ እያንገላታህ፣ ይህንን ህዝብ በሰላም ወጥቶ በሰላም እንዳይገባ እያደረክ ድርድር መቀመጡ ምን ላይ ነው? ምንድነው ትርጉሙ? እውነት የሆነ ትርጉም ይሰጣችኋል?
የትግራይ ወንድምና እህቶቼ በጣም ቆም ብላችሁ ልታስቡበት ይገባችኋል። ድርድሩን ለማደናቀፍ የሚታገሉ ኃይሎች አሉ ይላሉ። ጥይት እየመዘዘ ሕፃናትን እየገደለ ከተማን እያወደመ እኛ እጃችን ዘርግተን ሰላም እንፈልጋለን፣ ለሰላም መደራደር አለበት ህዝቡ ስላልን እኛ አሸባሪዎች፣ እነሱ ግን ጻድቆች ናቸው። እጅግ በጣም የሚያሳዝናችሁ ታሪክ እውነታው ይሄ ነው። እኛ እዚች ጠባብ መድረክ ላይ ወጥተን ይሄ ድርድር ጎደሎ ነው፣ ይሄ ድርድር ሁሉንም ያማከለ አይደለም፣ የተንጠባጠበ ድርድር ለኢትዮጵያውያን አይጠቅመንም ስላልን ይሄ ድርድር ለማንኮላሸት፣ ለማደፍረስ፣ ለመረበሽ የሚጥሩ ኃይሎች ወደ ፍርድ እናቀርባቸዋለን። በኦሮሚያ ክልል እየተደረገ ያለው ታዲያ ምንድን ነው? ድርድር ነው? በጦርነት? እውነት ኢትዮጵያውያን አላችሁ እዚህ? ወደድክም ጠላህም ሙቁርት ተይዘ ወደ ድርድር የምትመጣበት ጊዜ ቅርብ ነው። ብሊቭ ሚ፣ ቃላችን አይታጠፍም፣ ቃላችን አይታጠፍም። የሚገርም ነገር፣ ልትጠላኝ ትችላለህ፣ ልታኮርፈኝ ትችላለህ፣ ቃላቶቼ ላይጣፍጡህ ይችላሉ። እየዋለ እያደረ ሲመጣ ግን የሚጣፍጥህ የምትቀበልበት ጊዜ ይመጣልና ዝም ብለህ ነጭ ልብስ ለብሰህ አበባ መስለህ ኢትዮጵያ ሽሩር ጉድ ምንድን ነው ይሄ? ሕፃናት የሚበሉት አጥተው አፈር ድሜ እየበሉ እናቶች በሰላም ወጥተው በሰላም የማይገቡበት ጊዜ አይናችን እያየ ጆሮአችን እየሰማ የኢሳያስ አፈወርቂ ወታደሮች ካድሬዎች በኢትዮጵያ ውስጥ ሰርገው ገብተው እየተንቀሳቀሱ እንዳሉ ሁላችን እያየን አይናችን አፍጠን ለዛውም ለነሱ ስትሞግትላቸው እኔ በጣም አዝናለሁ። በተለይ ለትግራይ ኃይል በትግራይ ኃይል ላይ የነበረው ጦርነት የኢሳያስ አፈወርቂ ወታደሮች የፈጠሙት ግፍ ገበና ለመሸፈን የሚታገሉ የኢትዮጵያውያን ነን ባዮች የማህበራዊ ሚዲያ ተጠቃሚዎች አየናቸው እኮ። አሁንም በኦሮሚያ ክልል እየተደረገ ያለው ግፍ የትኛው የመንግስት ሚዲያ ነው ያወገዘው? የትኛው የመንግስት ከፍተኛ ባለስልጣን ነው ይሄ ጦርነት ተገቢ አይደለም፣ ስተት ፈጽመናል ያለው ማን ነው? የታለ ማህበራዊ ሚዲያ? የመንግስት ሚዲያዎች የት ያላችሁ? የህዝብ ሚዲያዎች የት ነው ያላችሁ? ዋልታ፣ ፋና ምናምን ቅብጥርስ የምትባሉት ሚዲያዎች የት ነው ያላችሁት? በኦሮሚያ ክልል እየተፈጸመ ያለው ግፍ ትደግፋላችሁ ማለት ነው። በኦሮሚያ ህዝብ ላይ እየተካሄደ ያለው ጦርነት ትደግፋላችሁ ማለት ነው። በእጅ አዙር ምንም ስጥልጥ አይበለ፣ ስቅ ቢልህም ይበለህ። የመንግስት ሚዲያዎች ኢትዮጵያ ውስጥ ያላችሁ፣ ሀገር ቤት ያላችሁና ውጭ ሀገር ያላችሁ በኦሮሚያ ክልል እየተፈጸመ ያለው ግፍ፣ በደል፣ ስቃይ፣ ጦርነት እየደገፋችሁ ነው ያላችሁት ማለት ነው። ይሄ ግን ትክክል አይደለም። ይሄ ሁሉ ህዝብ እንዴት እኔ እኮ ለ7 ዓመትና ለ8 ዓመት የኦሮሞ ትግልን እጅግ በጣም በቅርበትም ስለማቀው ነው። ህፃን ሁኜ ጩጬ ሁኜ እዛች ደሴ ላይ ስለማቀው ነው። ኦነግ ሲባል ትግሉ ምንድነው እያልኩ ትንሽ ወደ እናንተ ሳደርስላችሁ ነበር። ይሄን ያክል ህዝብ ጫካ ሲወጣ ሁሉን መፈረጅ ይቻላል ወይ? በ3000ና በ4000 የተጀመረው ጦርነት ወይ ደግሞ ትግል አሁን ወደ 4 ሚሊዮን አካባቢ የደረሰው ወታደር ጠቅላላ ጭፍልቅ አርገህ አሸባሪ ማለት ተገቢ አይደለም። ወንጀሉ እኛ ጋር ነው ያለው፣ ጥፋቱ እኛ ጋር ነው ያለው። አሸባሪዎች እኛ ነን። አሸባሪዎች እያልን የምንፈርድባቸው እኛው ነን አሸባሪዎች። እነሱ ለመብታቸው እየታገሉ ነው። አሁንም ይታገላሉ፣ ነገም ይታገላል። እጃቸውም አይሰጡም። በእርግጠኝነቱ እኛ ነን የምነግርህ። እንዲያውም የአሁኑ ትውልድ እጅግ በጣም እየረቀቀ መጥቷል። የትግሉ አካሄድ እየቀየረው መጥቷል። ከንፈራቸው ላይ ሲደርስባቸው አሁን ኦነግ መጣ፣ ሸኔ መጣ፣ ሽንቁር መጣ፣ ምን መጣ እየተባለ እጅግ በጣም የሚያደነዝዝ ቃላቶች የሚጠቀሙ ኃይሎች ስላሉ ከእንደዚህ አይነት ቃላቶች ግን ራሳችን ብንቆጥብ እንጠቀማለን እንጂ አንጎዳም ጎበዝ። የትግራይ አንዷ ክልል የትግራይ 6 ሚሊዮንና 7 ሚሊዮን ማሸነፍ ያቃተው የኦሮሞ ህዝብን አሸንፋለሁ ማለት ይሄ ሞኝነት ነው፣ ቂልነት ነው።
60 እና 70 ሚሊዮን እኮ ነው። እንዴት አድርገህ ታጠፋዋለህ? በምን አይነት አቅምህ ነው የምታጠፋው? 10 ስትገድል 30 ሆነው ይመጣሉ። ይሄ ተገቢ አይደለም። ይሄ የእልህ ፖለቲካ በጣም አደገኛ ነው። ህዝባችን እየበተናት ነው ያለው። አባቴ ኢትዮጵያ ወደ አንድ እየመጣች አይደለም። ኢትዮጵያን ለመበተን የሚታገሉ በአማራ ስም የሚነግዱ ኃይሎች አሉ። አሁንም የህሊና ንቃት ያስፈልጋል። እንዴ ይሄ ምላሴ ላይ አይያዝብኝም እያልኩ ስለፈልፍ የነበረው ፋኖ የሚባለው ስም ማን ነው የሰጠው? ማን ነው የመሰረተው? ፋኖ የሚለው ትግል በኢትዮጵያ ህዝብ ውስጥ ልብ እንዲቀመጥ ያደረገው ማን ነው? ራሳቸው ይፈጥራሉ፣ ራሳቸው ይበላቸዋል። ልክ እንደ ህወሓት ኢህአዴግ አዲስ ህግ አመጣው ደፍድፈው ጭነው ከምረው ራሳቸው ማራገፍ አቃታቸው። ፋኖ የሚለው ቃል ማን ነው ያመጣው? እውነት የኦሮሞ ፖለቲከኞች አይደሉም ወይ? ይሄ የሚክደኝ አለ? እውነት ዘረኞች ቢሆኑ፣ እውነት የብሔር ጥላቻ ቢኖራቸው፣ የኦሮሞ ትግል የብሔር ጥላቻ ቢኖርበት ፋኖ ብሎ የመሰረተው ማን ነው? ለዚህ እኮ ነው የኦሮሞ ፖለቲካ እጅግ እንድንደግፈው የሚያደርገን፣ እንድንስማማ የሚያደርገን አንድ ነገር አለ። ለህዝቡ ደረጃ በደረጃ ስለሚሰጠው ነው። ለህዝቡ በሚመጥነው፣ ከአቅሙ በላይ አይደለም የሚያጎርሰው፣ እየመጠነ ነው። ለህዝቡ ይሄ ይጠቅማል፣ በዚህ አይነት መንገድ እንግባ፣ በዚህ አይነት መንገድ እንስጠው፣ ይሄንን ያክል ለህዝባችን ተጠቃሚ የሚሆንበት ትግል እናድርግ እያለ ደረጃ በደረጃ እያስቀመጠ ስለሚሄድ አሁን ስኬታማ ሆኖ ፍጥጥ ብሏል። ይሄ ምንም ስቃይ በልሽ እናትዬ፣ አይዟችሁ፣ በጣም ባትጨናነቁ መልካም ነው። እኔ ጋር ጭንቀት አልወድም። እውነታ ነው የምነግራችሁ። ይሄ በሀገሪቷ ላይ ያለው እውነተኛ ታሪክ ነው። በተለይ የኦሮሞ ትግልን ለመደፍጠጥ እጅግ በጣም ሲንቀሳቀሱ የነበሩ ኃይሎች እናውቃቸዋለን፣ እነማን እንደሆኑ፣ ለምን እንደሆነም እናውቃለን፣ በምን አይነት ምክንያት እንደሆነም እናውቃለን። ይሄ ግን አይጠቅመንም ብለን ለሁላችንም መስመር እየሰጠን ያለ ነው። ይሄ ከተቀበልክ ተቀበልክ፣ ካልተቀበልክ ተበልተ ቁጭ ነው አባቴ፣ ተበልተ ቁጭ ነው። ይሄ ላንተ አይጠቅምህም። ይሄ ለኛ አይጠቅመንም፣ በተለይ ለኢትዮጵያውያን አይጠቅመንም። ይሄ እጅግ በጣም አደጋ ነው። አደጋ ላይ እየጣለን ስለሆነ ኢትዮጵያውያን ሆይ የስነ ልቦና እገዛ ያስፈልገናል የምንለውም ያለ ምክንያት አይደለም። ይሄ ከተቀበላችሁኝ እሰየው፣ ካልተቀበልክ ደግሞ ባባዬ ስራ ያውጣ። እኛ ግን የሚመስለን የተሰማን ስሜት ነው የምንናገረው። የሚሰማን እውነት ያለው ምድር ላይ ያለው እውነታ ወደ አንተ እያደረስኩልህ ነው። ብትቀበል ብትንቀኝ ናቀው፣ አትጣሉት። ግን የሚጠቅማችሁ ጊዜ ይመጣልና። አዎ አሁንም እደግመዋለሁ፣ የኦሮሞ ትግል ለኢትዮጵያውያን የጀርባ አጥንታችን ነው። 4 ነጥብ። በዚህ እንስማማ። ግድ የላችሁ ከቆዳ ስፋት ብትል፣ ከእውቀታቸው ብትል፣ ከፖለቲካ እንቅስቃሴያቸው ብትል፣ አሁን አፍንጫው ድረስ የታጠቀ ኃይል ነው ያለው። አፍንጫው ድረስ እንኳን ለኢትዮጵያ መከላከያ ሰራዊት ይቅርና አፍሪካ ውስጥ አሉ የሚባሉ መከላከያዎች ሊያሸንፈው አይችልም። አጠገቡም አይደርስም ጭራሽ። እንደ ዛሬ 20 ዓመትና 15 ዓመት እንዳይመስልህ። አፍንጫው ድረስ የታጠቀ ኃይል ነው ያለው። ከዚህ ኃይል ጋር ሄደህ ግብግብ መግጠሙ ኢትዮጵያውያን እንከስራለን እንጂ ትርፋማ አንሆንም። እንከስራለን እንጂ ትርፋማ አንሆንም። የኦሮሞ ታጋዮች በብዛት የሚናገሩለት ነገር አለ። ሰላምና ዲሞክራሲ በሀገሪቷ ላይ እንዲሰፍን ከተፈለገ የሁላችንም አስተዋጽኦ የግድ ያስፈልገናል ይላሉ። ነገር ግን በህዝባችን ላይ የተፈጸመው ግፍና በደል ገለልተኛ ወገን ውስጥ ገብቶ ማጣራት እድሉን እንሰጣለን አሉ። ገለልተኛ ወገን በህዝባችን ላይ የተፈጸመው ግፍና በደል የሚያጣራ ኮሚቴ ካለ እድሉን እንሰጣለን፣ በሩ ክፍት ነው አሉ። ይሄ አሸባሪ ብለህ ስትፈርጀው በጣም ሊከብድሽ በሰቀቀ እንዳላችሁ እኮ እናውቃለን። አሁን
በተለይ ጥምር ኃይል የምትባሉ አሁን እንቅልፍ የላችሁም፣ ተሸማቃችኋል። ልባችሁ ውልቅ ብሏል። ገና ቃል ለሰማይ ቃል ለምድር ነው የምላችሁ። ያሁኑ መሸማቀቅ ብቻ ሳይሆን እስከ ወዲያኛው ድረስ በስሙ ላትጠራ አፍን ዘግተህ ትቀመጣለህ። ይሄ ግልጥ የሆነ አማርኛ ነው። የገዛ ህዝብህን በውጭ ኃይል ወራሪ በአውሮፓውያን የቴክኖሎጂ መለማመጃ ስንደረግ ደስታ የፈጠረልህ ማንኛውም ዜጋ ተሸማቀህ አርፈህ የምትቀመጥበት ጊዜ ቅርብ ነው። ይሄ ምንም አያወላውልም። ስቃ ይበለሽ፣ አይዞሽ፣ ሽቅቅ አትበይ፣ ሪላክስ ሁኚ እናትዬ። ስፖርት ስሪ። ስፖርት ጥሩ ነው። ስፖርት ስሩ፣ ተንቀሳቀሱ። አይ እንቅስቃሴ አድርጊ። ዝም ሽንቅቅ ብለሽ አትይኛ እናትዬ። ስፖርት ስሩ ትንሽ እናያችኋለን። የማህበራዊ ሚዲያ ተጠቃሚዎች በተለይ ድብቅ የሆናችሁ ጭንብል የሆናችሁ አሁን ጭንብላችሁን እያወለቅን እኮ ነው ያለነው። እኔ ፊዚካላችሁን ማብጠልጠል አይደለም። ጤንነት ለራስ ነው ባባዬ፣ ለራስሽ ነው። አጎዛ ለራስሽ ነው። ይሄን የሚያክል ሜካፕ ተጠቅማ ተደፍድፋ ስለ ካሎጃ ልትናገር ያምራታል። አንቺ ቁጥር ብዬ ደግሞ ተው። እኔ ከሴት ጋር ደግሞ ግብ ልግጠም። ስራ ጥቼ የካሎጃ ስም ለመጥራት በጣም ከባድ ነው። ይቅርታ አንዳንድ ስሜታዊ ያደርጋሉ። ይቅርታ ከአንገታቸው በላይ ሲታዩ ሌላ ነገር ነው። ከወደታች ወረድ ስትል ግን ያው ድንብልብል ያለ ኳስ። ስፖርት ስሪ፣ ተንቀሳቀሱ። ሃይ ምንድነው ይሄ? ላንቺ የሚጠቅም ነው። ሽምቅቅ አትበይ፣ ዘና ፈታ በይ እናትዬ፣ ዘና ፈታ በል። ይሄ ነው እውነታው ያለው። በተለይ የኢሃፓ የፖለቲካ አራማጆች አሁን እየወሰዱት ያሉ ግፍና በደል ኢሃፓ የምትለው ስም እንዳትነሳ በማህበራዊ ሚዲያ እውቅና እንዳታገኝ ተደንግጠዋል። ኢሃፓ ከተባለ በህዝቡ ቅቡልነት የለውማ። በደርግ ስርዓት የነበረው የኢሃፓ እንቅስቃሴ ሁላችን ኢትዮጵያውያን እናውቃለን። ኢሃፓ ማለት ህዝብ የሚያጠፋ ድርጅት እስከሆነ ድረስ ኢዘማ፣ እናት ጓዳ፣ አዲስ አበቤ፣ ሌላም ጥልኝ ብዙዎች አሉ። ብልጥግና ማን አለ ሌላ? የአቶ ልደቱ አዲሱ ፖለቲካ የመጣው ደግሞ አዲሱ ድርጅት የሚያቋቁመው እነዚህ በሙሉ ኢሃፓዎች ናቸው። እግዚአብሔር ምስክሬ ነው የምላችሁ። እነዚህ በሙሉ የኢሃፓ ስርዓት አራማጆች ናቸው። በሀገሪቷ ላይ የብሔር ፖለቲካ መቅረት አለበት፣ የዜግነት ፖለቲካ መቅደም አለበት የሚሉ እነዚህ በሙሉ ኢሃፓዎች ናቸው። ውስጥ ለውስጥ አንድ ናቸው። ነገር ግን የውስጥ ጥቅም ፍትጊያ፣ የስልጣን የብር ሽኩቻ አለባቸው። ሂደታቸው ግን አንድ ነው። ኢሃፓውያን ናቸው። ጸረ ኢትዮጵያውያን ህዝቦች በአንድ ቋንቋ በአንድ ሃይማኖት ደፍጥጠው ለመግዛት የሚፈልጉ ኃይሎች ናቸው። ኢሃፓ ማለት ግልጥ ነው። ኢሃፓ ማለት ገና ካበቃቀሉ እናውቀዋለን። ኢሂዱ የሚባለው ድርጅት ከመወለዱ በፊት ስለ ኢሃፓ ጠንቅቀን እናውቃለን። ኢሃፓ በኢትዮጵያ ህዝብ ላይ የፈጠመው ግፍና በደል ዕዳ ስላለበት ስለሚቆጠርበት እስካሁን ድረስ ያልከፈለው ዕዳ ስላለበት በትነው መጡ። ኢዘማ፣ እናት ጓዳ፣ ምንድነው ሌላ ደግሞ አለ፣ ብልጥግና አምጡት። ሌሎቹም አሉ እዛ ውስጥ የተወሸቁ በቤተ ክርስቲያን ውስጥ ያሉ ማንቂያ ደወል የሚለው እነዚህ በሙሉ ደምራችሁ ወደ አንድ ስታመጡት ኢሃፓውያን ናቸው። ኢሃፓ ማለት እንግዲህ የመሰረቱት ለበጎ ሊሆን ይችላል። ውስጣቸው ሲያራምዱለት የነበረ ግን አማርኛ ቋንቋ በኢትዮጵያውያን ህዝቦች ዘንድ አስርጸን አግብተን የራሱ ማንነት መቆጣጠር አለበት፣ መሬት ማስፋት አለበት፣ ግዛቱን ማስፋት አለበት ሲሉን ነበር እኮ በደርግ ጊዜ። ይሄ እኮ ግልጥ እኮ ነው።
ይሄ ምንም ልትደብቁን አትችሉም። ይሄ ከእንደዚህ አይነት ስርዓት ግን ወጣ ብለን ዲሞክራሲና አንድነት ባለው ለህዝቦች በሚጠቅም መስመር እንንቀሳቀስ ነው። በእውነት ስለ አደነው ብቻ ነው ወይ 6 ሚሊዮንና 7 ሚሊዮን ህዝብ ማጥፋት ያቃተው ኃይል አሁን ኦሮሚያ ጋር ገብተህ መላተም ብዙ ኪሳራ ሊያደርሰን ነው። አሁን ብዙ ኪሳራ ውስጥ ሊከተን ነው። ባባየ አሁን እኮ የኢትዮጵያ የፖለቲካ ሂደት ብቻ ሳይሆን የኢኮኖሚ እንቅስቃሴ በሙሉ ሙቷል። መንግስት ራሱ መንግስት ተብየው ህዝቦች ለመንግስት ግብር የሚከፍሉት የነበረ በዚህ 2 ዓመት ውስጥ ዳታ ሲደረግ መንግስት ካዝና ባዶ እኮ ነው የሆነው። ምክንያቱም ህዝቦች ከየት አምጥተው ይክፈሉት? ግብር የምትከፍለው እኮ በሰላም ወጥተህ በሰላም ስትገባ ነው። ግብር የሚከፍሉት እናትና አባትሽ እህትና ወንድምህ በሰላም ወጥተው በሰላም ሲመለሱ ነው። በሰላም ወጥተው በሰላም ሲመለሳሉ ስንል በሰላም ወጥተው ስራቸውን አከናውነው በሰላም ወደ ቤታቸው ሲያርፉ ነው። ይሄ በሌለበት ለመንግስት ግብር የሚከፍል ህዝብ የትኛው ነው? ማን ነው? ራዩማ ህዝብ ጠቅላላ በሙሉ እንኳን ስራ ሊሰራ በሰላም እንቅልፉ የሚተኛበት ጊዜ የለውም። እኔ በማቀው ደረጃ ነው መገባላችሁ። እኔ አልንጠለጠልም። ወልቃይት ምናምን የሚባለው ነገር ተንጠልጥያለ አይደለም። እዚቹ ቅርብ ያለችው እውነታ ታሪክ ነው የምነግርህ። የቆቦ ህዝብ የት ነው ያለው? የወልዲያ ህዝብ የት ነው ያለው? የኮረም ህዝብ የት ነው ያለው? የአገው ህዝብ የት ነው ያለው? ጠቅላላ ጫካ እኮ ነው ያለው። ይሄ መንግስት ያምናል። እቺ ድሮን የምትባለው ቴክኖሎጂ ያመጣትም ያለ ምክንያት አይደለም። አይናቸው ላይላቸው አልቻለም። ምክንያቱም ምድሩ የሚታገል ነዋ። ወደ ሰሜን አካባቢ ያለው ተራራዎች ምድሮች የሚታገሉ ናቸው። እንኳን ህዝቡ መሬቱም የሚታገል ነውና የገዛ ህዝብህን ግን በውጭ ኃይሎች ቴክኖሎጂ አምጥተ ማስጨፍጨፍ መለማመጃ ማድረግ በጣም አስነዋሪ አጸያፊ ነው። ምዕራባውያን ደስተኞች ናቸው። ድሮን የሚባለው መሳሪያ ግቡን መጥቷል። በህዝባችን ላይ መለማመጃ አርገውታል። 1 ዓመት ሙሉ በድሮን ሲጨፈጨፍ ህዝባችን ለምን ተጨፈጨፈ ያለ እኮ የለም እኮ። በተለይ ጥምር ኃይል የሚባለው ደስታ ነው የፈጠረለት። ስም አወጡላት ሻሼ እያሉ ለዛውም የገዛ ህዝብ ስለተጨፈጨፈ። እነዚህ ግን ጀርባቸው ቅርፍ ስናደርገው የኤርትራ ደም ያለባቸው ግማሽ ጎናቸው ኤርትራውያን የሆኑ ይሄ ጦርነት እንዲጎሸም እንዲካሄድ ፍላጎት ያላቸው መሆኑን ማረጋገጥ መቻል አይሳነንም ብዬ አምናለሁ። ይህንን ጉዳይ ነው ለሁላችንም ወደ አንድነት እንዳያመጣን፣ ህዝቦች በሰላም ወጥተው በሰላም እንዳይገቡ፣ ፍቅራችን እንዲሻክር፣ አንድነታችን እንዲላላ። እንዴ የብሔር ፖለቲካ መጠየቅ እኮ ኃጢአት እኮ አይደለም። የዜግነት ፖለቲካ እንዲያድግ ከፈለክ፣ በጥሩ ሁኔታ እንሸበብ ተደርጎ ወደ ላይ እንዲወጣ ከፈለክ፣ ጥሩ እንቅስቃሴና አመርቂ እንዲሆን ከፈለክ የብሔር ፖለቲከኞች አጥብቀህ ይዘህ ነው፣ ተንከባክበህ ነው። ይሄንን እየጠላ፣ ይሄንን እያስወገድክ፣ ይሄንን እየዘረፍክ፣ ይሄንን እየገደልክ፣ እያሰርክ፣ እያሳደርክ የዜግነት ፖለቲካ ብትለኝ እኔ አልቀበልም። ለዚህም ነው ኢህአፓውያን አደገኛ ናቸው። ኢህአፓ ማለት ግማሽ ጎኑ ከኢህአዲግ ጋር የሚያመሳስላቸው ነገሮች አሉ። ኢህአዲግ ከላይ ህጎችን ያወጣል። ኢህአፓ ግን ውስጥ ለውስጥ ሆኖ ህዝቦችን የሚያጠፋ ነው። በተለይ ግለሰቦችን ያነጣጠረ አይን ያወጣ አደባባይ ላይ የሚረሽን። አሁን በኢትዮጵያ ላይ ያለው ይሄ ነው። ኢህአፓ ነው ያለው። ብልቭሚ የሰው ልጅ ከነነፍሱ መኪና ላይ የሚጎተትበት፣ በመንግስት መዋቅር ውስጥ ያሉ መከላከያ ሰራዊት አይናቸው እያየ የሰው ልጅ የፈለገ ጥፋት ቢያጠፋ ህግ አይኑ እያየ ደንብ ልብስ የለበሰ የመከላከያ ሰራዊት ቁሞ ራሱ የሰው ልጅ በመኪና ሲጎተት ማየት ከዚህ የበለጠ የሚያሳዝን ታሪክ በኢትዮጵያ ውስጥ የለም። ይሄ ኮረም ውስጥ የተደረገ ነገር ነው። በተለይ ይሄ ጥምር ኃይል ያለ ራሱን የሚጠራ በአማራ ስም የተደራጀው በኦሮሞ ስም ብቻ ሳይሆን ጥላቻ ያለው በህዝቦች ላይ ጥላቻ ያለበት
በአማራ ስም ተደራጅቶ አሁንም ህዝቦችን እያጠፋ ያለው ኮረም ከተማ ላይ የተደረገው ድርጊት ይሄ ነው። ራያ ራዩማ እየተደረገ ያለው ድርጊት ይሄ ነው። መቀጣጫ ይሆናሉ እየተባለ ገበያ ላይ ወጣቱን መረሸን እጅግ አጸያፊ ሆነ። በተለይ የኮረም ልጆች ያባታቸው ታሪክ ለመድገም የሚንቀሳቀሱ ከነስማቸው እናውቃለን። ከነስማቸው የኮረም ልጆች የኮረም ተወላጆች በገዛ ህዝባቸው ላይ ጭፍጨፋ የሚያደርጉ የሚጠቁሙ የሚያስጠቁሙ የሚገድሉ የሚያስገድሉ የኮረም ተወላጆች አሁንም ሰቆጣ ከተማ ላይ የተደበቃችሁ ሰቆጣ የአገው ምድር የአሸባሪዎች መደበቂያ አይደለችም። በጣም ልታስቡበት ይገባችኋል። እየተወሰደ ያለው እርምጃም እያያችሁ ነውና አስተኳሾች አላችሁ። ሰቆጣ ከተማ ላይ ገብታችሁ የአገው ወጣትን ለመረሸን ቀንም ሌሊትም የምትለፉ የኮረም ተወላጆች እባካችሁን አደብ ግዙ። አደብ ብትገዛ መልካም ነው። አሁን ፖለቲካ በሙሉ ስለተበላ ነው። ግራ ገባቸው። የኢሃፓ የፖለቲካ እንቅስቃሴ አጥፍተን እንጥፋ ነበር። የአሁኑ ስርዓት ያለው ግን ምንድነው? በልተን እንሙት፣ በልቼ ልሙት። ሁሉ ሙሰኛ። ቀበሌ ሂድ ቀበሌ ሂጂ ቀበሌ እኔ ጋር ፍጥጥ ብለሽ ከምትይ ቀበሌ ግቢና ጠይቂ መታወቂያ ብር ክፈይ ነው የምትባዩ። እናትዬ በእግር ብቻ እኮ አይደለም የሚካሄደው፣ በእጅም ሂጂ ትባያለሽ። ሂድ ጠይቅ፣ ወጣ ገባ አትበል፣ ደፈር ብላ አዳመጥ። የኮንዶሚኒየም ቤት አሰጣጥ ስማ። ፊንፊኔ ውስጥ እየተደረገ ያለው ቁማር፣ የፖለቲካ ቁማር ለማን እየተሰጠ እንዳለ ድሃዋ እናቴ ከመቀነቷ ፈታ ያጠራቀመችውን ብር ሳትጠቀምበት አየር ላይ የዋለች ሜዳ ላይ የዋለች። አንተ ስለ ስኳርና ስለ ዘይት ትጨነቃለህ። በሰላም ወጥተው በሰላም መግባት ያቃታቸው ህዝቦች በሚሊዮን የሚቆጠሩ በኢትዮጵያ ውስጥ ተከስቷልና ይህንን ነገር ማውገዝ መቻል አለብህ ብዬ አምናለሁ። ድርድሩ መልካም ነው፣ ሸጋ ነው። አመለ ሸጋ ሆኖ እንዲዘወር ግን ፍላጎት አለኝ። እንደ አንድ ዜጋ ነው የምላችሁ። አመለ ሸጋ ሆኖ እንዲዘወር ግን ፍላጎት አለኝ። ሬድዋን ማለት እኮ እንግዲህ ካልየ ካልጃ እምጥላቸው አንዳንድ ቃላቶች ደግሞ ትንሽ ዝም ብዬ ከግለሰቦቹ ጥላቻ ኑሮብኝ አይደለም። በሀገሪቷ ላይ ያለው የቁማር ፖለቲካ ምን ያክል አጸያፊ መሆኑን ስለገባን ብቻ ነው አይናችን ገለጥ አድርገን ሬድዋን የጠፋ ብዬ የዛሬ 4 ዓመት ፖስት ያደረኳት። አሁን ሬድዋን ማለት በትግራይ ህዝብ ላይ ጭፍጨፋ በከፍተኛና በቀንደኛ በአንደኝነት ቁጥር የሚሰለፈው ሬድዋን ነው። የኢሳያስ አፈወርቂ ወታደሮች ኢትዮጵያ መግባታቸው እየታወቀ በማህበራዊ ሚዲያ እንዳይወጣ ከዳንኤል ክብረት ጋር ጥምረት በመፍጠር ግን የኢትዮጵያ መከላከያ ሰራዊት አንሶን ነው ወይ ከውጭ ኃይል የምናስገባው እያሉ ሲለፍፉ ነበርኮ። ሬድዋን ማለት እኮ ለኢትዮጵያ ህዝብ እኮ በጣም ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያውያን አሳፋሪ ታሪክ የሰራ ግለሰብ እኮ ነው። አሁን ለሰላም አደራዳሪ ሆኖ መሰለፉ ግን በጣም ያሳዝናል። እየገደሉ ለቅሶ ላይ የሚቀመጡ እየገደሉ ለቅሶ ላይ የሚቀመጡ የሬሳ ሌቦች የምንለው እንደነዚህ አይነት ሰዎች ናቸው። ሬድዋን እንግዲህ አስቡት። ሬድዋን ማለት ኢትዮጵያን ወክሎ በአስመራ ከተማ አምባሳደር ሆኖ የተመረጠ ነው። ገና ጦርነቱ ከመቀስቀሱ በፊት ጦርነቷን ሴታፕ ሲደረግ የነበረችው በእነሱ ነው። ያ ጦርነት ሁሉ ከተካሄደ አላሸንፍም ስላለ አልሄድለት ስላለ የፈለጉትን እነሱ እንደሚፈልጉት ጦርነቱ ስላልሄደላቸው አሁን የሰላም ድርድሩ እያለ ሬድዋን ሲናገር እኔ ስቃለሁ። ኢትዮጵያውያን እኮ ሞኞች ነን። እግዚአብሔር ምስክሬ ነው የምላችሁ። በጣም የዋሆች እኮ ነን። ሲበዛ ይቅር ባዮች ነን እኮ ነን። በዓለም ውስጥ ያሉ ህዝቦች ጻድቆች ከሚባሉት አንዱ የኢትዮጵያ ህዝብ እኮ ነው። ይሄ የዋህነት ግን አጠፋን። ይሄ የዋህነት አጠፋን ነው የምላችሁ። የኢትዮጵያውነት የዋህነታችን አጠፋን። መቅለስለስ መለሳለስ። ሬድዋን ማለት እንግዲህ አስቡት፣ በትግራይ ህዝብ ላይ የነበረው ጄኖሳይድ በከፍተኛ ሁኔታ ሲመራ የነበረው አሁን ለድርድር መቀመጡ ከነጌታቸው ረዳ ፊት ለፊት መተያየቱ ራሱ እኔ አፍሬያለሁ። ጌታቸው ረዳ መቅረብ የነበረበት ከኦሮሚያ የፖለቲካ አራማጆች ነበር። ለሰላም፣ ለፍቅር፣ ለአንድነት ድርድር መቀመጥ የነበረባቸው ከነሱ ኃይሎች ነው።
ሬድዋን ቀርቦ ስታየው ግን እጅግ ውርደት ነው። በጣም ያሳዝናል። ሬድዋን እንዲህ አለ፣ ለድርድር ሬድዋን ተቀመጠ። በፊት የት ነበረ? በፊት ምን ነበረ? በፊት ምንድነው የነበረው? ሬድዋን በፊት ሲሰራ የነበረው ስራ ምንድነው? I cannot believe it. Thank you. I cannot believe it. አሁን ሬድዋን ሸብ ብሎ ሱፉን ገጭ አድርጎ አባዬ ነቃ ያለ እኮ ነው። አራዳ እኮ ነው። አራዳ ታውቃላችሁ? አራዳ የመጨረሻ ኢትዮጵያውያን የገደለን ማለት ነው። ነገሩ ሳምባው እኮ አልቋል። ሳምባው አልቋል። ያው አይታችሁታል። ፊቱን መቼም ሁላችሁም ትገነዘባላችሁ ብዬ ገምታለሁና 1 ሚሊዮን ህዝብ አዎ በመንግስት ደረጃ የተጠቆመው ነው የምላችሁ። አንድ የመንግስት የዶክተር አብይ አህመድ ደጋፊ የሚዲያ ተጠቃሚ ቃል በቃል የተናገረው ነገር ነው። በመንግስት ደረጃ የታወቁ 1 ሚሊዮን ህዝብ ተገድሏል ብሎ። ይሄ ሬድዋን ግን በጣም ከዲያቆን ዳንኤል ክብረት ጥምረት በመፍጠር በኢትዮጵያውያን ህዝብ ዘንድ ግፍና በደል ሲፈጽም የነበረ በማህበራዊ ሚዲያ እንዳይወጣ ሰንሰለታቸው እዩ ምንም ባርጋችሁ በሩን የከፈተለት ሬድዋን ነው። የኤርትራ ወታደር ወደ ኢትዮጵያውያን ዘልቆ እንዲገባ በር የከፈተው ሬድዋን ነው። ይሄ ወደ ሌላ ጥቆም አትሄድ፣ ዝም ብለህ አትሄድ፣ እንጣጥ አትበይ። እዚህ ፊት ከንፈረሽ ላይ ነው ያለው። አሁን ግን የሰላም አደራዳሪ ሆኖ ሲቀርብ እኔ በጣም አዝኛለሁ። እውነት የተማረ ኃይል ጠፋ? እውነት ለሰላም ለአንድነት ለፍቅር የጠማቸው የተማሩ ክፍሎች ኢትዮጵያ ውስጥ የሉም? ሽምቅቅ አትበይ። እግርሽን አጣምረሽ አታዳምጪ። አንተ ዘና በል፣ ትከሻ እንዲህ ብለህ አታዳምጥ። ፈታ በል፣ እውነት ሲነገር ተቀበል። በተለይ ጥምር ኃይል እያሉ ኢትዮጵያ ህዝብን የጨፈጨፉ አሁንም ኢትዮጵያ ውስጥ እንደፈለጉ የሚፈነጩ በነ ሬድዋን የሚዘወር ኃይል አለ። ይሄንን ኃይል የሚመክት ግን አሁን እየገፋ ስለመጣ በተለይ የኦሮሞ ትግል ወደ መሃል ከተማ እየዘለቀ በመምጣቱ አንጀታቸው ያረረ የተበሳጩ የትግራይ ህዝብ አቁመን ባካችሁ አሁን ወደ ኦሮሚያ ክልል እንግባ ያሉ አሁን እየተደቆሰ ነው ያለው። ሲሚንቶ ፋብሪካ ብትል ስኳር ፋብሪካ ብትል በቁጥጥር ነው። አሁን ወቦ ቀልድ የለም። ለህዝቡ በተመጣጣኝ ዋጋ እያቀረበ ነው። በሚችለው አቅም ቀበሌዎች እንደየ አመጣጡ ህዝቡ የሚጠይቀው ጥያቄ እንዲያሟሉ አዲስ ህግ አውጥቶ ቁጭ አደረገ። ማንኛውም ኦሮሚያ ክልል የሚኖር አማራው፣ ትግሬው፣ ወላይታው፣ ስልጤው፣ ጎጃሜው ማንኛውም በብሔሩ ሳትለዩ እኩል ተጠቃሚ መሆን አለበት። መታወቂያ ጭምር ነው የምላችሁ። ይሄ እግዚአብሔር ምስክሬ ነው። ጠይቁ፣ ደውሉ፣ ጠይቅ ሞያሌ፣ ጠይቅ ጅማ፣ ሀገረ ማርያም ጠይቅ። እየተደረገ ያለው ትክክለኛ ቀበሌው ነው የምልህ። ደሃ ሀብታም ሳትለዩ እኩል ባካችሁ የመንግስት መዋቅር ውስጥ ያላችሁ የቀበሌ ሰራተኞች እኩል መስተንግዶ ለህዝቡ ስጡት ነው ያሉ። እኛ መሳሪያ የተሸከምነው የኢኮኖሚ ጥያቄ ሳይሆን የፖለቲካ ጥያቄ ስላለን ብቻ ነው እያሉ ህዝቡን እንግዲህ ቁልጭ አድርገው አማከሩ። እስረኛ የነበረው ሁሉ እንደ አመጣጡ እንደ ሚዛኑ በሚገባው ቋንቋና በሚመጥነው የጥፋት ወንጀል ለቀቁት። ምክር እየተሰጠው ለምን ይበሰብሳሉ? ህዝባችን ወጣቱ ለምንድን ነው የሚበሰብስ? በፖለቲካ ምክንያት በተለይ የታሰሩትን በነጣ ነው የለቃቸው። ይሄ የሚያራምድ የፖለቲካ እንቅስቃሴ ይሄ ተዋጊ ኃይል ግን ስሙን እያጠፋ በገዛ ታሪኩ ላይ ተቀምጠ ወንበር ተሽከርካሪ ላይ ሰልጥነህ ከገጠር የመጣህ በሙሉ አዲስ አበባ ነኝ የምትል ፍንፍኔ ውስጥ የተቀመጥክ ቂጥህን ያሳበጥክ ወንድም እባክህ ከዚህ ጥላቻ መንፈስ ውጡ። አሁንም ከዚህ ጥላቻ መንፈስ እንውጣ። አዎ ጦርነት ለማንም አይበጅም። ይሄን እናምንበታለን። እኔ አምንበታለሁ። እኔ በጦርነት አልምንም። የአገው ሰራዊት ተደራጀ ሲባል ኡን ያልኩ ነኝ። ወጣቶች መሳሪያ ታንገቱ ኡን ያልኩ። ለምን? በጠረጴዛ ዙሪያ ችግራችን እንፍታ የሚል አቋም ስላለኝ። አልሆነም ግን አልሆነም።
ጠረጴዛ ዙሪያ የሚያቀርበን አካል በተለይ የክልል 3 ከፍተኛ አመራሮች ፍቃደኞች አይደሉም። እንዲያውም እያደን ማሰር ጀመሩ፣ መግደል ጀመሩ፣ ማሳደድ ጀመሩ፣ ቀያቸውን መዝረፍ ጀመሩ። የኦሮሞ ፖለቲካ ግን በጣም ንጥር ያለ ነው። ጥያቄ የፖለቲካ ጥያቄ እስከሆነ ድረስ በዚህ ጥያቄ ላይ የሚያደናቅፈን የኦሮሞ ተወላጅ ቢሆንም ቅጣቱ ይቀበላል አሉ። ይህንን ግን ጥሩ እርምጃ ነው ብዬ አምናለሁ። እንደ እርምጃ እንደ ፖለቲካው ሂደት ማለት ነው። ይሄን እነሱ ራሳቸው ያውቁታል። ነገር ግን እኔ ዋናው ለማስተላለፍ የምፈልገው ምንድነው ሰላም፣ አንድነት፣ ፍቅር በምን አይነት መልኩ መስረጽ አለበት ወደ ህዝባችን የሚለውን ብናተኩር መልካም ነው። የድርድሩ ሁኔታ ሁለገብ ቢሆን ሸጋ ነው እላለሁ። አሁንም የኦሮሞ ፖለቲከኞች ወደ ድርድሩ መቅረብ ግዴታ ነው። ድርድሩ ላይ መሳተፍ የግድ ነው። የግድ ውዴታ፣ የግዴታ ውዴታ። ዝም ብለህ ወጥተህ አማራ ስትል የነበርከው አሁን ተበልተሃል አባቴ። አሁን እምነት ምንድነው? ድሮን ናት፣ ሰው አልባ አውሮፕላን። ኦሮሚያ ክልል ስለሚጨፈጭፍ አክቲቪስት ተብዬ በሙሉ ድምፁን አጠፋ። አያሳዝንህም? አታሳዝንህም? ያች ድሃ እናት አታሳዝንህም? ያች እህትህ ወላጆቿ በሌላቸውና ባላቸው አቅም አስተምረው ቁም ነገር ላይ ለማድረስ ደፋ ቀና ሲሉ የነበሩ አውላላ ሜዳ ላይ ሲቀሩ፣ ህፃናት ወጥተው የማይመለሱበት፣ ገበያ ላይ የሚረሸኑበት፣ ለመጀመሪያ ጊዜ ኦሮሚያ ክልል ድርቅ የገባበት ለመጀመሪያ ጊዜ በህይወታችን ነው የምላችሁ በኦሮሚያ ክልል ድርቅ ገብቶ አያውቅም። ይሄ ሁላችን ኢትዮጵያዊ እናውቃለን። በኦሮሚያ ክልል ድርቅ የሚባል ተከስቶ አያውቅም። አሁንስ ወደ ሁርሶ አካባቢ ሁርሶ ማሰልጠኛ ወደ ቀርሳ ያሉት የማህበራዊ ሚዲያ የማያያቸው የሚበሉት የሚጠጡት አጥተው የሚንከራተቱ ምግብ በማጣት ብቻ የሰው ህይወት የሚጠፋበት ኢትዮጵያ ውስጥ ብቻ ነው። ኢትዮጵያ ውስጥ ብቻ ነው። ይህንን ግን ማውገዝ መቻል አለብን ብዬ አምናለሁ። ለዚህ ነው ዛሬ ስሜታዊ ሆኜ እንዲያው ገጭ አልኩባችሁ አይደለ? አንዳንዴ መቼም ስሜት ሲነካ ዲንዲ ስለሚያደርግ ነውና ሁላችን ግን ወደ ፍቅር የምንመጣበት መንገዶችን አስተካክለን አሁንም ወደድክም ጠላህም በኦሮሚያ ክልል የሚደረገው ግፍና በደል አስቸኳይ መቆም አለበት የሚል ጽኑ መልእክት ያላችሁ በተለይ ወንድምና እህቶቼ በማህበራዊ ሚዲያችሁ ብታሰራጩት መልካም ነው። ቪዲዮ ያላችሁ በኦሮሚያ ክልል እየተፈጸመ ያለው ግፍና በደል ወደ ሶሻል ሚዲያ የሚቀርብበት መንገድ ፍጠሩ። ማንኛውም ካሜራ፣ ተንቀሳቃሽ ካሜራ ያላችሁ ለምስክርነት የሚጠቅም እስከሆነ ድረስ በማህበራዊ ሚዲያ ብትለቁት መልካም ነው። እነሱ ፍላጎታቸው ምንድነው? በማህበራዊ ሚዲያ ጠልፈውናል። ስልካችን እኮ ተጠልፏል፣ ይታወቃል። ድምጻችን እንዳናሰማ የማህበራዊ ሚዲያ ተጠቃሚዎች በሙሉ አፋቸውን ለጉመን ህዝቡን ጨፍጭፈው የሚል አቋም አላቸው። አይታችኋል። የአሊ ቢራ ስንብት ሲደረግለት ወደ ድሬዳዋ ሽኝት ሲደረግለት ዲያቆን ዳንኤል ክብረት አይታችሁታል። ምን ያክል እንቅስቃሴ ሲያደርግ እንደነበረ፣ ምን ያክል ተሳትፎ እንደነበረው እዛ ሜዳ ላይ በማህበራዊ ሚዲያ መቀረጥ ያለባቸው ብቻ ወደ ማህበራዊ ሚዲያ እንዲቀረጡ በከፍተኛ ሁኔታ ሲንገበገብ ነበር አሉ። አንጀታቸው ያረረ ከልባቸው የሚያለቅሱ አባታችን ዋርካችን አጣን እያሉ ከልባቸው ስቅስቅ ብለው የሚያለቅሱትን ካሜራ ውስጥ እንዳይገቡ ግን ሲታገል ነበር። በጣም አደጋ ነው አባቴ ያለው ፖለቲካ ነገሩ። የኦሮሞ ፖለቲካ አሁን ትንሽ ቆንጨጭ ብሏል መሰለኝ። እርምጃውም እየከፋ መጥቷል። ፍንፍኔ ውስጥ ያላችሁ ወንድምና እህቶቼ፣ ወጣቶች በተለይ ከቻላችሁ የኦሮሞ ትግል ትክክል ነው፣ ወደ ጠረጴዛ ዙሪያ መጥቶ ግን ለድርድር መቀመጥ አለበት የምትሉ ካላችሁ ሰየው። ከዚህ በተረፈ ግን እንቅፋት ባትሆኑ መልካም ነው። እንቅፋት ባትፈጥሩ መልካም ነው። ቃል ለሰማይ ቃል እህቴ ሁኚ፣ ወንድሜ ሁን፣ ያጎቴ ልጅ ሁን፣ የምን ሁን፣ አክስቴ ሁኚ። ይሄን ምክር ምሰጣቸው። ከቻላችሁ መደገፍ፣ ካልሆነላችሁ በራችሁን ዘግታችሁ አርፋችሁ
መቀመጥ፣ ሰላም መሆን፣ በቃ አለቀ። ይሄ ለሁላችን ግልጥ ነው ብዬ አምናለሁ።